ሮናልዶ እና መሲ ከ20 ዓመታት በላይ ዓለምን ያፎካከሩ ሁለት ኮከቦች። ግን እውነተኛው ጎት ማን ነው? አንዱ ከትንሽ ደሴት ተነስቶ የዓለም ታላቅ ኮከብ የሆነው፣ ሌላው በልጅነቱ የእድገት ችግር ቢያጋጥመውም በእግር ኳስ ታሪክ ስሙን የማይረሳ ያደረገው የክርስቲያኖ ሮናልዶ እና የሊዮኔል መሲ። ለዓመታት ዓለም አንድ ጥያቄ ጠየቀች፣ ሮናልዶ ይሻላል ወይስ መሲ በማለት። ዛሬ በባዮስታር ቻናላችን የእነዚህን ሁለት ታላላቅ ኮከቦች የህይወት ጉዞ እንመለከታለን። ክፍል 1 ክርስቲያኖ ሮናልዶ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በ1985 በፖርቹጋል የሚገኝ ማዴራይ ደሴት ተወለደ። ከትልቅ ሀብታም ቤተሰብ አልመጣም። ቤተሰቡም ብዙ ገንዘብ አልነበራቸውም። ነገር ግን ሮናልዶ ከልጅነቱ ጀምሮ አንድ ነገር ነበረው፣ እሱም ህልም ነው። በትንሽ እድሜው ኳስ መጫወት ይወድ ነበር። በኋላም በስፖርቲንግ ሊዝበን አካዳሚ ገባ። እዚያ ላይ ግን ብዙ ሰዎች የማያውቁት አንድ ነገር ነበረ። ሮናልዶ በልጅነቱ የልብ ችግር አጋጥሞት ነበር። ይህ የእግር ኳስ ህልሙን ሊያበቃ ይችላል ተብሎ ግን በሕክምና እርዳታ ችግሩን አሸንፎ ወደ ሜዳ ተመለሰ። ከዚያ በኋላ ህይወቱ በፍጥነት መቀየር ጀመረ። ማንቸስተር ዩናይትድ የዓለም ታላቅ መድረክ። በ2003 አንድ ወጣት ሮናልዶ ወደ ማንቸስተር ዩናይትድ ደረሰ። በመጀመሪያ ግን ሁሉም ሰው አልተስማማበትም። እሱ ግን በየቀኑ ይሰራ ነበር። ፍጥነቱን፣ ኃይሉን፣ የኳስ ችሎታውን እና የጎል አጨዋወቱን አሻሻለ። በ2008 የዓለም ምርጥ ተጫዋች ሽልማትን አሸነፈ። ሪያል ማድሪድ የማይረሳ ዘመን። ከዚያም ሮናልዶ ወደ ሪያል ማድሪድ ተዘዋወረ። ከዚያ በእግር ኳስ ታሪክ ውስጥ በታላላቅ ዘመናት አንዱን ፈጠረ። በሪያል ማድሪድ ውስጥ ብዙ ጎሎችን አስቆጠረ፣ ብዙ ዋንጫዎችን አሸነፈ እና በቻምፒዮን ሊጉ ታሪክ ውስጥ አስደናቂ ተጫዋች ሆነ። እሱ በተለይ በአንድ ነገር ይታወቃል፣ በራስ መተማመንና በየቀኑ ጠንክሮ መስራት። ሁለተኛ ሊዮኔል መሲ። ሊዮኔል መሲ በ1987 በሮሳሪዮ አርጀንቲና ተወለደ። ከልጅነቱም ጀምሮ ኳስ ይወድ ነበር። ግን በልጅነቱ አንድ ከባድ ችግር አጋጠመው። የእድገት ሆርሞን ችግር ነበረበት። ይህ ከሌሎች ልጆች በአካል እንዲዘገይ አድርጎት ነበረ። ሕክምናውም ብዙ ወጪ ይፈልግ ነበረ፣ ግን ቤተሰቡ ከሱ ጎን ቆሙ። በኋላም የባርሴሎና አካዳሚ የሆነው ላማሲያ ተቀላቀለ። እዚያም አንድ ትንሽ ልጅ ነበር፣ ግን ኳሱ እግሩ ላይ ሲደርስ ሁሉም ነገር ይቀየር ነበር። ባርሴሎና የአስማት ዘመን። መሲ በባርሴሎና ብዙ ዓመታትን አሳለፈ። ከዚያም ብዙ ጎሎችን አስቆጠረ፣ ብዙ ዋንጫዎችን አሸነፈ እና በእግር ኳስ ታሪክ ውስጥ ልዩ ቦታ አገኘ። የእሱ አጨዋወት ልዩ ነበር። ኳስ እግሩ ላይ ሲደርስ ተከላካዮችን በአስደናቂ መንገድ ያልፍ ነበር። ሰዎች እንዲህ ይሉ ነበር፣ መሲ ኳስ አይጫወት፣ ኳስን ይሳል። የዘመኑ ታላቅ ውድድር። ከ2009 ጀምሮ ሮናልዶ እና መሲ በዓለም እግር ኳስ ትልቁ ውድድር ውስጥ ገቡ። ሮናልዶ በኃይል በፍጥነትና በስራ ትጋት ይታወቅ ነበር። መሲ ደግሞ በተፈጥሮ ችሎታ፣ በድሪፕሊንግና በኳስ ቁጥጥር ይታወቅ ነበር። አንዱ በየቀኑ በስልጠና ራሱን ይገነባ ነበር፣ ሌላው ደግሞ ኳስን እንደ ልዩ ቋንቋ ይናገር ነበረ። ለዓመታት ሁለቱም የዓለም ምርጥ ተጫዋች ሽልማትን ተፎካክረዋል። የዓለም ዋንጫ። የሁለቱ ታሪክ የተለየበት ጊዜ። ሮናልዶ እና መሲ በክለብ ደረጃ ብዙ ነገሮችን አሸንፈዋል፣ ግን ለሁለቱም የብሔራዊ ቡድን ዋንጫ ማሸነፍ ትልቅ ህልም ነበረ። መሲ በ2022 አርጀንቲና ጋር የዓለም ዋንጫን አሸነፈ። ይህም ለብዙ ደጋፊዎች የእሱን ታሪክ ሙሉ ያደረገ ጊዜ ነበረ። ሮናልዶ ደግሞ ከፖርቹጋል ጋር የተለያዩ ትልልቅ ድሎችን አግኝቷል። ሁለቱም የየራሳቸው ሀገር በዓለም መድረክ አክብረዋል። እንግዲህ ማን ይሻላል? ይህ ጥያቄ ምናልባት መቼም መልስ አያገኝ ይሆናል። አንዳንዶቹ ይላሉ ሮናልዶ፣ ምክንያቱም እሱ በስራ ትጋት፣ በኃይል እና በራስ መተማመን የማይቆም ሰው ነው። ሌሎች ይላሉ መሲ፣ ምክንያቱም እሱ በተፈጥሮ ችሎታ፣ በአስማታዊ ኳስ ቁጥጥር እና በልዩ አጨዋወት የማይደገም ነው።
ግን አንድ ነገር እርግጠኛ ነው፣ ሮናልዶ እና መሲ እርስ በርሳቸው ተፎካክረው እግር ኳስ ወደ አዲስ ደረጃ አድርሰዋል። እናንተ ምን ትላላችሁ? ሮናልዶ ይሻላል ወይስ መሲ? አስተያየታችሁን በኮሜንት ላይ ጻፉ። እንዲሁም ይህን ቪዲዮ ላይክ ያድርጉ። ለተጨማሪ አስደናቂ ታሪኮች በስታርን ቻናላችን ሰብስክራይብ በማድረግ ተቀላቀሉን። ሰላም።